የሀበሻ ጀብዱ ምዕራፍ 7 ጦርነቱ ተጀመረ። ራስ ካሳ የምትናገረውን ሳጥን ልከውልሃል ጌታዬ አለ እጅግ በሚያስደንቅ ሁኔታ በተጠንቀቅ ቆሞ ወታደራዊ ሰላምታ እየሰጠኝ። ምንም እንኳን በባዶ እግሩ ቆሞ የተቀዳደደች ኮፍያ ቢደፋም ቆፍጣና ወታደር እንደሆነ አያጠራጥርም። ሳጥኗ መናገር ካቆመች ሰነባብታለች አለ አሁንም በተጠንቀቅ እንደቆመ። በረንዳው ላይ ከፍና አርጀት ያለች ሳጥን ተቀምጣለች። ሳጥኗ ገመዶቿ ተጎልጉለው ወደ ውጭ ወጥተዋል። እንደ ራዲዮ ነገር መሆኗ ነው። አዎ መጀመሪያ አካባቢ እንደ ሙከራ ከተሰሩት ባለ 4 መብራት ሬዲዮዎች አንዷ መሆኗ ነው። በርከት ያሉ ምሽቶች ስፈታና ስገጥም ሰነባብቼ አንድ ቀን ያቺ ሳጥን መናገር ጀመረች። ሳጥኗ ቀስ እያለችም ወዳጆች ታፈራልኝ ጀመር። ሳጥኗ መናገር ከጀመረችበት ቀን ጀምሮ ሁልጊዜ ማምሻው ላይ 2 የማይነጣጠሉ ከአባይ ማዶ የመጡ የሸዋ ሹማምንቶች መቀመጫቸውን ይዘው በረንዳ ላይ ይቀመጣሉ። ብዙ ጊዜ ወደ ቤት እንዲገቡ ጋብዣቸው አሻፈረኝ ስላሉ ሁሌም በረንዳዋ ላይ ቁጭ ብለን መጠጣችንን እየማግን ሳጥኗን እንሰማ ነበር። አሁን ትንሽ አማርኛ የተስተካክሎ መናገር ስለቻልኩ በጎደለው ኪሩቤል እየሞላ ሳጥኗ የምትቀባጣጥረውን እተረጉምላቸውና ስንስቅና መሽ ነበር። አንድ ቀን ጠንከር ያለ ሁካታ ያለበት ድምፅ ሰማን። ሳጥኗን ቀስ ብዬ ለማስተካከል ሞከርኩ። ሁካታው ግን እየበረታ መጣ። አልፎ አልፎ ኢትዮጵያ 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 የሚል የብዙ ሺህ ሕዝብ ድንፋታ ይሰማል። ቀጥሎም የሙሶሎኒ ድንፋታ ጀመረ። 40 ዓመት ሙሉ ጠብቀናል፣ በቃ አለቀ። ሙሶሎኒ የኢትዮጵያን ስም በጠራ ቁጥር ያ ሕዝብ ደስተኛ ይመስላል። እኔና ወዳጆቼም የሆነ ነገር ይወረን ጀመር። የወረረን ስሜት ግን ደስተኛ አልነበረም። ወዳጆቼ ዛሬ ትርጓሜ አላስፈልጋቸውም፣ ገብቷቸዋል። መጣው ማለቱ ነው ይሄ ሙሶሎኒ አሉና ድንገት ብድግ ብለው ወደ ሰፈራቸው ሄዱ። እኔም ወደ ክፍሌ ስገባ ያዕቆብ የራስ ካሳን ሽልንጎች እየቆጠረ ወደ ሳጥኑ ይከታል። ልረብሸው አልፈለግኩምና ወደ ውጪ በመውጣት ከወትሮ በተለየ ሁኔታ ደብረ ታቦርን ቁልቁል ማየት ጀመርኩ። አሳዘነችኝ። ወዲያው የቤኒቶ ሙሶሎኒን ድንፋታ እናቴ ስትሰማ ስጋቷ ታየኝና አዘንኩ። ምን እየሰራው ነው ብዬ ራሴን ደጋግሜ ጠየቅኩ። ኢትዮጵያን ማንም አይረዳትም። ኢትዮጵያ ብቻዋን ናት። ሙሶሎኒ ሐሳቡን እንደገና እንዲያይ የሩሲያ የማስጠንቀቂያ ቃል እንኳን አላቆመውም። ምን ያድርግ? ፈረንሳዮች፣ እንግሊዞች አይዞህ ይሉታል። ከእግዚአብሔር የተሰጠ ቅዱስ መብትህ ነው ብለውታል። አሜሪካ እንኳን ሳትቀር በተዘዋዋሪ ትደግፈዋለች። አርፈሽ ተቀመጪ፣ ይሄ ነፃነት የምትይው ትግልና መፈራገጥ ለመላላጥ ነው ብላታለች። ኢትዮጵያ ደብረ ታቦር ያለው ብቸኛው አውሮፓዊ መሆኔ ሲታወቀኝ ሐዘን ተሰማኝ። ወዲያው ለዚች ለተቀደሰች ሀገር ከዚህ ምስኪን ገበሬ ወታደር ጎን በታላቅ ድፍረትና ጀግንነት መውደቅ በእግዚአብሔር የሚታደሉት ታላቅ ጸጋ መሆኑን ስረዳ ልቤ በደስታ ተሞላች። ከዚያች ቅጽበት ጀምሮ ኢትዮጵያዊ ሆኛለሁ።
አዎ ያ ወጣት እንዳለው የሀገሬን ድንበር ጥሶ የመጣን ወራሪ እንደ ቆልቆለዋለሁ፣ እንደ ሙጃ ዘረጋዋለሁ፣ አጭደዋለሁ። እንዲህ ብቻዬን ስፎክርና ስሸልል ራስ ካሳ የሰጡኝ አንበሳ አሽከር ቤተ መንግስት እንደምፈለግ ነገረኝና በሩጫ መንገዴን በሸለቆች እያቆራረጥኩኝ ስደርስ ቤተ መንግስት ከወትሮ በተለየ ሁኔታ ሰው ሞልቶበታል። በርካታ ሹማምንቶች በቡድን እየሆኑ ይማከራሉ። አንዳንድ ሹሞች ጥይት ለወታደሮቻቸው ማደል ጀምረዋል። ራስ ካሳ ከልጃቸው ከደጃዝማች ወንደሰን ጋር ቆመዋል። ከፊት ለፊታቸው 2 አየር ማቆሚያ መድፎችም ተጠምደዋል። ራስ የኔ ዜና ብዙም አላስገረማቸውም። ይልቁንም እሳቸው እኔ ያልሰማሁትን ወሬ ነገሩኝ። ወደ ጎን ወስደው ራስ ስዩም ደውሎ እንደነበረና የጣሊያን አውሮፕላኖች አድዋን በቦምብ መደብደባቸውን ነገሩኝ። እንዲህ ስለ ሁኔታው ስንማከር አንድ ከመሮጡ ብዛት ሳምባው ባፉ ልትወጣ የደረሰች የሚመስል አሽከር እያለከለከ መጥቶ ለራስ ከንጉሠ ነገሥቱ የተላከ ቴሌግራም ሰጣቸው። ራስ ካሳ ቴሌግራሟን እንደ ነገሩ አየት አድርገው ወደ እኔ መለስ ብለው ከፍ ባለ ድምፅ ተዘጋጁ፣ ነገ እንንቀሳቀሳለን አሉ። ወዴት? ወደ ጦር ግንባር። ከንጉሠ ነገሥቱ ትእዛዝ ደርሶኛል። ጦራችንን ይዘን በማለዳ ወደ ሰሜን እንሄዳለን አሉና ድንገት ዞር ብለው ወደ ቤተ መንግስታቸው ገቡ። በኋላ ላይ አሽከርየው እንዳጫወተኝ ራስ ካሳ እልፍኝ ገብተው በራቸውን ዘግተው ለረጅም ሰዓታት አለቀሱ። እንባቸውን አነቡ። የራስ ካሳ እንባ የፍርሃት አልነበረም። የራስ ካሳ እንባ ለብዙ ሺህ ያለ ኃጢአታቸው ለሚገፉ ለሚረግፉ የኢትዮጵያ ልጆች ነበር። ራስ ካሳ ከልፍኛቸው ወጥተው ከጦሩ ጋር ወደሚንቀሳቀሰው ቤተ ክርስቲያን በመሄድ እግዚአብሔርን ሲማጸኑ ቆይተው ወደ ቤተ መንግስት ሲመለሱ በርካታ ሹሞችና ታላላቅ የጦር አበጋዞች በዝምታና በትካዜ ራስ ካሳን ይጠብቁ ነበር። በርካታው የጦር አበጋዝ አውሮፓም ስለነበር ዘመናዊ መሳሪያ የታጠቀውን ወራሪ ጦር ለማቆም የያዙት ወታደር ከቶ እንደማይቻለው ጠንቅቀው ያውቃሉ። ግን ሌላ አማራጭ የላቸውም። እናም ለሀገር፣ ለወገን፣ ለታሪክ ለመሞት ቆርጠዋል። የገበሬው ወታደር ጦር ሜዳ እስኪደርስ ድረስ እንደ ሕፃን ልጅ ጓጉቷል። አብዛኛው ከራስ ካሳ የተሰጠውን አዲስ ጠመንጃ በፍቅር ያሻሻል፣ ይፈታል፣ ይገጥማል። በሕይወት ለመቆየት የቀረችው ጓደኛው ነችና አፈቀራት፣ ወደዳት፣ አሻሻት፣ ተሸከማት። አዎ 40 ዓመት ሙሉ ታሪክ ሲሰሙ የጀግንነት ጀብዱ ሲያዳምጡ ኖረዋል። አሁን እነሱም እነሆ ጀብዱ ለመፈጸም ቀናቸው ደርሷል። ታላቁን የአድዋ ድል ለመድገም ባለ ታሪክና ባለ ገድል ጀግና ለመሆን። እውነት ለመናገር ኢትዮጵያ ለጦርነት ዝግጁ አልነበረችም። ሞሶሎኒ ግን ለዓመታት ሲዘጋጅ ኖሯል። የሞሶሎኒ ሰላዮች በሃይማኖትና በተለያዩ የሳይንስ ምርምሮች ስም ያልዳሰሷቸው መንደር፣ ቀበሌ፣ አምባ አልነበረችም። ከነዚህ ተመራማሪዎች መሃል አንዳንዶቹ በጦር ሜዳ ታላላቅ የጦር መኮንኖች ማዕረግ ይዘው ታይተዋል። ከ6 ዓመታት በፊት ከጓደኛዬ ከአሊዮስ ፓላ ጋር ምስራቅ አፍሪካን በጎበኘሁበት ጊዜ በሰሜን ኢትዮጵያ በፈረስ ሲዘዋወር ጣሊያኖች በኢትዮጵያ ድንበር ላይ
ጠንካራ ምሽጎችን ሲገነቡ አይቼ ተገርሜ ነበር። አንድ የጣሊያን መኮንን የመሳሪያ ግምጃ ቤት ሹም ዓመቱን ሙሉ ወደ ኢትዮጵያ ድንበር የጦር መሳሪያ እንደሚያመላልሱና ይሄ የሚያግዙት መሳሪያ ኢትዮጵያን አይደለም ጠቅላላ አፍሪካን ለመግዛት ይበቃል ሲል በታላቅ ጉራ ተናግሮ ነበር። ጣሊያኖች በትልልቆቹ የኢትዮጵያ ከተሞች ሁሉ የቆንስል ቢሮ ከፍተዋል። እነዚህ የቆንስል ቢሮዎች የሚመሩት ከፍተኛ ወታደራዊ ማዕረግ ባላቸው ሰዎች ነበር። ቆንስል የከፈቱበት ዋናው ምክንያት ግልጽ ነው። ለጦርነትና ለስለላ። ለምሳሌ ጣሊያኖች በአድዋ ከ3 ሚሊዮን ሊሬ በላይ የፈጀ ህንፃ ሰርተዋል። በዚያን ጊዜ ኮሎኔል ቶኒ ይሄ ህንፃ አንድ ቀን የአድዋው ገዢ መቀመጫ ይሆናል ሲል በድፍረት ተናግሯል። የጎንደሩንና የመቀሌውን ቆንስሎች በሙሉ ወታደራዊ መኮንኖች ናቸው። የደሴው ቆንስል ጄኔራል አናራቶን በጣሊያን የጦር ሰራዊት ውስጥ ከፍተኛ ቦታ የነበረው ሰው ሆኖ ደሴ መወዘፉ ዓላማ ቢኖረው ነው። የሐረሩ ቆንስል ድፍረት ደግሞ በጣሙን የሚገርም ነበር። ያለምንም ይሉኝታና ፍራቻ በየጊዜው የሐረርንና የሶማሌን ድንበር ይጎበኝ ነበር። በቆንስሉ ቢሮ ተቀምጦ የሰራበት አንድም ቀን አልነበረም። ጦርነቱ ሊጀመር ግድም ከሐረር አነሱትና በኋላ የግራዚያኒ የደህንነት ጉዳይ ኃላፊ ሆኖ አዲስ አበባ ገባ። ከዚህ በተጨማሪ ጣሊያኖች በመላው ኢትዮጵያ በቁልፍ ቦታዎች ሁሉ የተሰገሰጉ ሰላዮች ነበሯቸው። በአዲስ አበባ በርካታ አውሮፓውያንና የሌሎች ሀገር ዜጎች ለጣሊያኖች ይሰልሉ ነበር። አንድ የኢትዮጵያ ባንክ ሰራተኛ ፈረንጅ በአጭር ሞገድ የምታስተላልፍ የመገናኛ ራዲዮ ቤቱ ቀብሮ እስከ ጦርነቱ ፍጻሜ ድረስ ለጣሊያኖች መረጃ ያቀብል ነበር። ሌላው የሶሪያ ተወላጅ የሆነው ናስር የሚባል አረብ በወዶ ገባነት የኢትዮጵያ ሰራዊት አባል ሆኖ በንጉሱ ትዕዛዝ በጅጅጋ የኢትዮጵያ ሰራዊት ንብረት የነበሩትን ተሽከርካሪዎች እንዲያስተዳድር የተሾመ ሰው የጣሊያኖች ሰላይ ነበር። የናስርን የመገናኛ ሬዲዮ የደቡብ ግንባር የኢትዮጵያ ሰራዊት በጦርነቱ መጨረሻ ላይ አግኝቶታል። ሞሶሎኒ በታላቅ ጥንቃቄ ለጦርነቱ ሲዘጋጅ ነበር። አዎ፣ በአድዋ ጦርነት በአጼ ምኒልክ ድል ተመታ። የሀፍረት ካባ ተከናንባ ላለፉት 40 ዓመታት የሆነችውን ሀገሩን ስም ሊያድስና ከሁሉም በላይ ለመበቀልና በአፍሪካ ቁልፍ ቦታ ያላትን ታላቋንና ነፃዋን ኢትዮጵያን የራሱ ለማድረግ ቋምጦ ተነስቷል። የወልወሉን ግጭትም የፈጠረው ለዚሁ ዓላማ ብቻ ነበር። ማርሻል ኤሚሊዮ ዴ ቦኖ ስለዚሁ ጦርነት የጻፈው ማስታወሻ ለዚህ ጥሩ ምስክር ነው። ማርሻል ዴ ቦኖ ከመጀመሪያው ጊዜ ጀምሮ ኢትዮጵያን የወረረው ጦር ዋና አዛዥ ከመሆኑም በላይ ወረራውን የነደፈው እሱ ነበር። ይሄ ወሬኛ ማርሻል ባወጣው መጽሐፉ ላይ ያቀረባቸው መረጃዎች የጦርነቱን እውነተኛ ገጽታ ቁልጭ አድርጎ ያሳያሉ። የካቲት 26 ቀን 1935 ዓ.ም ሞሶሎኒ ለማርሻል ዴ ቦኖ የጻፈው ደብዳቤ ቃል በቃል ሲተረጎም ምናልባት ንጉሱ እኛን የመውጋት ሐሳብ ከሌለው እኛ ማድረግ አለብን ይላል። በሌላ ደብዳቤ ግንቦት 18 1935 ዓ.ም ሞሶሎኒ ሲጽፍ ምናልባት ከዓለም ህብረት መውጣት እንገደድ ይሆናል። ቢሆንም የጦርነቱ ጅማሬ ካቀድነው ጊዜ ማለፍ የለበትም
ብሏል። ከሁለት ወር በፊት መጋቢት 8 ቀን 1935 ዓ.ም ማርሻል ዴቦኖ በራሱ በሙሶሎኒ እጅ የተጻፈ ሚስጥራዊ ደብዳቤ ደርሶት ነበር። በዚህ ደብዳቤ ሙሶሎኒ ሲጽፍ እርግጠኛ ነኝ በጥቅምት መጨረሻ ወይም እንዲያውም በመስከረም መጨረሻ ላይ አንተ ራስህ ቀዳሚ እርምጃ ወስደህ ጦርነት መጀመር ስላለብህ 300,000 ወታደሮች ከ330 እስከ 500 አውሮፕላኖችና 500 ታንኮች ጋር ተልኮልሃል ይላል። ገና የክረምቱ ጊዜ ከማለቁ በፊት በምጽዋ የጦር መሳሪያዎች ተከማችተዋል። ሙሶሎኒ ያለምንም ቅዋሜ ዴቦኖ የጠየቀውን እያንዳንዷን ጥቃቅን ነገር ሳይቀር አሟልቶ ላከለት። 2 ዲቪዥን ሙሉ ጦር ምጽዋ ሲደርስ ማርሻል ዴቦኖ ሌላ ኃይል ሲጠይቅ ሙሶሎኒ ያለምንም ማንገራገር የጠየቀውን ኃይል ላከለት። በዚህ መልኩ ማርሻል ዴቦኖ የጠየቀው የኃይል ጭማሪ ጥያቄ አዎንታዊ መልስ እያገኘ ምጽዋ ወደብ ነሐሴ 16 1935 ዓ.ም ሁለቱ የፋሺስት ዲቪዥኖች ማለትም 23 ማራትሶ እና 28 ኦክቶብር ሲደርሱ ቀጥሎ መስከረም 7 ቀን 1935 ዓ.ም 21 አፕሪል መስከረም 30 ቋሚው የጣሊያን ጦር ግራን ሳሶ በመቀጠልም ጥቅምት 12 ቀን የሲላ ዲቪዥን ጦር ከ8 ቀን በኋላ 3 ጂናዮ ጦር ታክሎበት በመጨረሻም ህዳር 1 ቀን 1935 ዓ.ም የአንድ ፌብራሪ ጦር ደረጃ በደረጃ ጓዛቸውን ምጽዋ ላይ አራገፉ። ሙሶሎኒ እንዲህ ለጦርነቱ በምጽዋ ሲዘጋጅ በእንግሊዞች ሐሳብ እርግጠኛ ስላልነበረ ይህንን ጦር በባህር እንዲከላከሉ 2ቱን የጦር መርከቦች በአድሚራል ቫኑተሊሆ አዛዥነት በቀይ ባህር ላይ አቆማቸው። ማርሻል ኢሚሊዮ ዴቦኖ በእጁ የገባውን ጦር በ3 ክፍለ ጦሮች ከፍሎ ኢትዮጵያን ለመውረር እየተዘጋጀ ሲጠብቅ ከሙሶሎኒ ቴሌግራም ደረሰው። በቴሌግራሙም ሙሶሎኒ ለዴቦኖ ሲጽፍ ኮንፈረንሱም ምንም አልወሰንም፣ ጄኔቫም ምንም አይወስንም፣ አንተ ወስን ይላል። ከተወሰኑ ቀናት በኋላ ጄኔራል ዳላ ኦራ ወደ ኤርትራ ተመልሶ ጥብቅ ሚስጥር ያዘለ ከሙሶሎኒ የተላከ ደብዳቤ ለማርሻል ኢሚሊዮ ዴቦኖ አመጣለት። ይሄ ጦርነቱን ከመጀመር በፊት የምጽፍልህ የመጨረሻ ደብዳቤ ነው። ከመስከረም 10 ቀን በፊት የመጨረሻውን ትዕዛዜን ጠበቅ። በዚያን ጊዜ ሌላ 2 ተጨማሪ ዲቪዥን ጦርና በርካታ አውሮፕላኖች እጅህ ይገባሉ። ይሄ ኃይልም ጦርነቱን ለመጀመርና ያቀድነውን ለመፈጸም የሚበቃ ይመስለኛል። ቀጥሎም ልክ ከመስከረም 10 ቀን በኋላ ከኔ ቴሌግራም መልእክቱ ደርሶኛል የሚል ቃል ሲደርስ በሚቀጥለው 24 ሰዓት ውስጥ ወረራውን ትጀምራለህ። መስቀልንም በድል መሬት ታከብራለህ ይላል የሙሶሎኒ ደብዳቤ። ማርሻል ኢሚሊዮ ዴቦኖ በአዲስ አበባ ያሉት የጣሊያን ዲፕሎማቶች እስኪወጡ ጣሊያን በኢትዮጵያ ላይ በይፋ ጦርነት እስክታውጅ መጠበቅ እንዳለበት ለጠየቀው ጥያቄ ሙሶሎኒ ምንም ጦርነት ማወጅ ብሎ ነገር የለም፣ ጥቅምት 3 ቀን 1935 ዓ.ም ከመንጋቱ በፊት በሌሊት ላይ ጦርነቱን እንድትጀምር አዝዤሃለሁ። ለዚህ ቴሌግራሚ አስቸኳይ መልስ ጠብቃለሁ ሲል መለሰለት። ማርሻል ዴቦኖ በመጽሐፉ ላይ አምኖ እንደጻፈው የኢትዮጵያ ጦር ሁኔታ ይሄን ያህል የሚያሰጋ ስላልነበር ጦርነቱን ማወጁ ብዙም እንዳላስጨነቀው አምኖ ጽፏል።
ጥቅምት 2 ቀን 1935 ዓ.ም ሙሶሎኒ የተለመደውን የኢትዮጵያን የማስፈራራት ድንፋታውን በሮማ አደባባይ ሲደነፋ ማርሻል ዴቦኖ ለሶስቱም ክፍለ ጦር አዛዦች ቀጭን ትዕዛዝ ሰጠ። አንደኛው ክፍለ ጦር አዲግራትን እንዲይዝ፣ ሁለተኛው ክፍለ ጦር አድዋን እንዲይዝ፣ ሶስተኛውና ኤርትራውያን የሚበዙበት ክፍለ ጦር በሁለቱ ክፍለ ጦሮች መካከል ግንኙነት ሳያቋርጥ እንጢቾን እንዲይዝ አዞ ጦሩን ኢትዮጵያን እንዲወር ላከው። ጥቅምት 3 ቀን 1935 ዓ.ም ገና ከመንጋቱ በፊት በትክክል ልክ ሙሶሎኒ እንዳዘዘው የጣሊያን ሰራዊት የኢትዮጵያን ድንበር ጥሶ መረብን ተሻገረ። አድማጮች የሀበሻ ጀብዱ ምዕራፍ 7 ይህንን ይመስል ነበር። በምዕራፍ 8 እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት።